ለማንኛውም ቴክ ክራንች ትናንት ካጋራው መልእክት ስንመለስ ስካይፕ ቢዘጋባችሁም በእነዚህኞቹ ደግሞ መጠቀምም ትችላላችሁ ከፈለጋችሁ ተብሏል። ያው ሌላ አንደኛው የሚታወቀው የጉግል ሚት የሚባለው ነው። ጉግል አካውንት ላላቸው ሁሉ በነፃ የሚሰራ ሲሆን ከ2020 ከኮቪድ መምጣት በኋላ በጣም የፈመሰ ነው። ያው ኮቪድ ብዙ መጥፎ ጎኖች እንዳሉት ሁሉ የዲጂታል ዓለሙ እንዲነቃቃ ብዙ ቴክኖሎጂዎችም እንዲለመዱ እንዲመጡ ሰዎችም የሪሞት ወርክ የሚባለውን ጨምሮ ሌሎች አዳዲስ ነገሮችም እንዲመጡ ምክንያት ሆኗል። ለማንኛውም ጉግል ሜትስ እንግዲህ በነፃ የመስራት እድልን ለብዙዎች ፈቅዷል ከ2020 ጀምሮ ማለት ነው። ከ3 በላይ ለሆኑ ተሳታፊዎች እስከ 60 ደቂቃ የሚሆን ወይም ለአንድ ሰዓት የነፃ ፍቃድ ይሰጣል። በዛ መደዋወል ስብሰባ ካለ ማከናወን፣ ኢቬንት ካለም ማከናወን ይቻላል ማለት ነው። ከዛ አለፍ ላለ ጉዳይና ለተጨማሪ ደግሞ ኤክስትራ ነገር ከፈለጋችሁ በቪቪአይፒ ደረጃም ሆነ በሌሎቹም የሰብስክሪፕሽን ፊዎች አሉት ማለት ነው። በአርቲፊሻል ኢንተለጀንስ የሚታገዝ ነው። ለምሳሌ ጄሚኒን ይጠቀማል። ተሳታፊዎች ቀጥታ ኖት እንዲዙም የሚያስችል ነው። ተሳታፊዎች ባክግራውንድ ኢሜጅን መቀየር ይችላሉ። ለምሳሌ እኔ ከባክግራውንድ ወይም ከጀርባ ያለውን ምስል በምፈልገው ከስቱዲዮ ከሆነ ቦታ ሆኜም ማቀላጠፍ የምችልበትንም እድል ይሰጣል። የባክግራውንድ ኢሜጅ ማለት ነው። ኖይዝ ካንስሊንግም ያደርጋል። ለምሳሌ ቤት ሆነን ቪዲዮ ኮል የምናደርግ ቪዲዮ ኮንፈረንስ የምናካሄድ ከሆነ ወይም ቢሮ ውስጥ ሆነን የሆኑ ድምጾች ለምሳሌ ቤት ከሆነን የውሻ ድምጽ ሊገባ ይችላል፣ አሊያም አንዳንድ የሚረብሹ ድምጾች። ስለዚህ ያንን ማጥፋት የሚያስችል እድል ይሰጣል። ተሳታፊዎች ሀሳብ ሲኖራቸው ደግሞ ወይም ደግሞ መናገር ሲፈልጉ ያው ድብልቅልቅ እንዳይል የእጅ ሳይን ማሳየት የሚችሉበትንም እድል አስቀምጧል ማለት ነው። ሌላው በዩቲዩብም ላይቭ ስትሪም ማድረግ የሚያስችላል ይህንን ኢቬንቱንም ፕሮግራሙንም ማለት ነው። ጉግል ሜትስ የቀድሞ ስሙ ጉግል ሃንጋውትስ ሜትስ ሲሆን በ2020 ነው እንግዲህ ሪብራንድ ያደረገው ማለት ነው። ያው ከኮሮና ጋር ገበያው ሲደራለት ማለት ነው። እንዲሁም ደግሞ የሚካሄደውን ተሳትፎ ወይም ደግሞ ኮንፈረንስም ሪከርድ አድርጎ ለበኋላ መጠቀም ያስችላል። ያው ሪከርድ ለምሳሌ ትምህርታዊ ጉዳይ ቢሆን ያንን ሪከርድ አድርጎ መጠቀም ይቻላል ማለት ነው። ላይቭ ካፕሽንም መጻፍ ይቻላል። ከዛ ውጪ ደግሞ ኢንክሪፕትድ ነው፣ ሴኪዩርድ ነው ማለት ነው። ኤንድ ቱ ኤንድ ኢንክሪፕትድ ይባላል። እኔ ከምልከው ሰው ጋርና ከተቀባዩ ሴንደር ኤንድ ሬሲቨር እንደሚባለው በሁለቱ ኮሚኒኬሽን መካከል ሶስተኛ ሰው ጣልቃ ገብቶ እንዳይወስደው እድል ይሰጣልና ሃይሊ ኢንክሪፕትድ ነው ይባልለታልና ጉግል ሜትን ብትጠቀሙት መልካም ነው ተብሏል። ሌላኛው ዙም ነው። ያው ዙም በጣም ይታወቃል። በተለይ ከኮሮና ወቅት ብዙ ተጠቃሚዎችን አግኝቷል። በዛም ወቅት ነው በጣም ብዙ ተጠቃሚዎች እንዲያገኝ ያደረገው። ያው ፈጣን እድገትም አግኝቷል። በዛም ማርኬት ካፑ ራሱ በኮሮና ወቅት ከ100 ሚሊዮን ዶላር በላይ ተሻግሮለት ነበረ። ብዙ የዚህ ኦንላይን ለርኒንግ ወይም ደግሞ ከፍተኛ የትምህርት ተቋማት ዙምን ይጠቀማሉ። የዚህ ርቀት ትምህርቶችን ማለት ነው። ለኤዲቴክ ለሌሎችም ይጠቅማል። እንግዲህ ዙምን ለመጠቀም ግዴታ አካውንት አይጠይቅም። ሚቲንግ ጆይን ለማድረግ ለመሳተፍ ሚቲንግ ሊንክ ከተላከልን በዛ መግባት ይቻላል። በነፃ ለመጠቀም እስከ 40 ደቂቃ ድረስ ይፈቅዳል። ከዛ ላለፍ ላሉት እና ለተሻሻሉት ጉዳዮች ቅድም እንዳለው ሰብስክሪፕሽን ፊ ይጠይቃል ማለት ነው። እንግዲህ ዙም ቦት ስም ስላለው የሚካሄዱትን ዙም ሚቲንጎች የጠቅለል ያለ ኖት ልክ እንደ ጉርሻ መልክ ያቀርባል። አቴንዳንስ ሪከርድ ማድረግ ያስችላል። ለምሳሌ ተማሪ ትምህርቱ ላይ እየተሳተፈ ከሆነ ኦንላይን መኖሩን አለመኖሩን አቴንዳንስ መያዝ ይችላል። ሃይ ዴፊኒሽን ቪዲዮዎችን ኤችዲ ድምጽና ምስልም ይይዛል። ዋይት ቦርዶችን መጠቀም ያስችላል። ኖት ለመጻፍ ስክሪን ሼር ማድረግ ይቻላል። እንዲሁም ደግሞ እንደ ቀድሙ ጉግል ሜትም ሪከርድ ማድረግ ያስችላል። እንዲሁም ደግሞ እስከ 100 ተሳታፊዎችን ማስተናገድ ይችላል። ከዛም በላይ በሴክሽን ለምሳሌ አዳራሽ ውስጥ ብንገኝ ክፍል ከፋፍለን መጠቀም እንደምንችልበት ማለት ነው። ብዙ አማራጮችም አሉት። ያው ዙም ይታወቃል። ዛሬ እንደውም አንድ ተጨማሪ ነገር በቅርቡ ይዤ እመጣለሁ ብሎ ዜና ወጥቷል። የዚህ የኤአይ ኤጀንቶች አሁን ዓለም ላይ እያነጋገሩ ነው። ከዚህ በፊት አንድ ፕሮግራም ሰርተናል። 2025 የኤአይ ኤጀንቶች ዘመን ይሆናል ተብሏል። ሰው በሌለበት ሰው በማያስፈልግበት ሁኔታ አርቲፊሻል ኢንተለጀንስን በመጠቀም ራሱ ፕሮግራሞችን መስራት፣ ከርሰሮችን ወደ ላይ ወደ ታች ማድረግ፣ መጻፍ፣ አስቦ መወሰን የሚያስችል ነገር ነውና ዙም እሱን ነገር ይዤ በቅርቡ እመጣለሁ ብሏል። ለማንኛውም ሶስተኛው የተጠቀመው ዌቤክስ ነው። እንግዲህ ዌቤክስ በጣም የቆየ ቀደም ያለ ነው የቪዲዮ ኮንፈረንስ ማካሄጃ ሲሆን ከዙምም ከጉግል ሜትም ከማይክሮሶፍት ቲምም በፊት የነበረ ነው። ዌቤክስ በጣም ከሚታወቅበት ጉዳይ የሴኩሪቲ ጉዳይ ሲሆን በጣም ሴኪርድ ነው። በዚህ ምክንያት የመንግስታዊ ተቋማትና መንግስታዊ ዌብ ኮንፈረንሶች ሲኖሩ ለምሳሌ አንዳንድ ጊዜ የሀገራት መሪዎች ፊዚካሊ ወይም ደግሞ በአካል ሳይገኙ እርስ በርስ ኮንፈረንስ ያካሄዳሉና ለዛ በጣም ምቹ ነው። ምክንያቱም ሴኪርድ ስለሆነ ማለት ነው። ከሌሎቹ ከ500 በላይም ግዙፍ ድርጅቶችም ይጠቀሙበታል። በአርቲፊሻል ኢንተለጀንስ የሚታገዝም ነው። እንደሌሎቹ የዚህ ኖት የመያዝ ሪል ታይም ወይ ደግሞ ወዲያው ካፕሽኖችን ለመጻፍ። ሌላው ዌቤክስ ለየት የሚያደርገው ቋንቋን በላይቭ ማስተርጎም የሚያስችላል። ከ100 በላይ ቋንቋዎችንም ላይቭ እዛው ይተረጉማል ማለት ነው። እና ለምሳሌ በእንግሊዘኛ ከሆነ ወደ ፈረንሳይኛ፣ ወደ ጃፓንኛ ወይም ወደ ሌሎቹ ማለት ነው። ሲስኮ ዌቤክስን እንግዲህ በ2007 በ3.2 ቢሊዮን ዶላር ገዝቶታል ማለት ነው። ያው አንዳንድ ብቅ የሚሉ ተቋማት
መጪ ጊዜያቸው ወይም መጻኢ ጊዜያቸው ብሩህ ሲሆን ግዙፍ ተቋማት ትልልቆቹ ሻርኮች ትንንሾቹን ይቀረጥፏቸዋል ወይም ይውጧቸዋል። ለትንንሾቹም ድል ነው ለነገሩ። ለማንኛውም ዌብኤክስም ተመራጭ ነው ተብሏል። ሌላኛው ዲስኮርድ ነው። ዲስኮርድ ለጌመሮች የመጣ ነበር። ጌም ለሚጫወቱ ጌም ዴቨሎፕ ለሚያደርጉ እንዲወያዩበት፣ ዲስከስ እንዲያደርጉበት፣ ሀሳብ እንዲለዋወጡበት ነበረ። በኋላ ላይ ግን ያው ብዙ ሰዎች የተጠቀሙበት ሲመጣ አንደኛው ለቪዲዮ ኮንፈረንስ ምቹ ከሆኑት መካከል ነው ተብሏል። ስላክ አለ፣ ሲግናል የሚባልም አለ። እነዚህን እንድትሞክሯቸው። ስካይፒ ቢዘጋም ስካይፕ ይሉታል፣ እሱም ቢዘጋም እንኳን እነዚህን ብትጠቀሙ መልካም ነው ተብሏል። ሌላው ግን ብዙ ታሪኮች ተሰምተዋል። የዚህ የቪዲዮ ኮንፈረንሶች በመጡበት ጊዜ አንዳንድ ጊዜ ላይቭ ስንጠቀም ወይም ዲስከስ ስናደርግ ወይ ድምጹን አናጠፋውም ወይ ምስሉን ያጠፋ ነው ምስሉን ደግሞ ገመናችን አደባባይ ሊወጣ ይችላልና ያንን ደግሞ መጠቀም አጠቃቀሙንም ማወቅ መልካም ነው። ለምሳሌ ከተሰሙ ወሬዎች መካከል የአርጀንቲናው ከፍተኛ የመንግስት ፖለቲከኛ ጁዋን አሞዲ የተባሉት በ2020 ከጸሐፊያቸው ጋር ያልተገባ መንጎዳጎድ ሲያደርጉ በላይቭ ተይዘውም ነበር። በዚህ ምክንያት ከኃላፊነታቸው እንዲነሱ ተደርጓል። ሪዛይንም እንዲያደርጉ ተደርጎ ነበር። ቪዲዮም ቫይራል ወጥቶ ምን አይነት ቅሌታም ናቸውም አስብሎ ነበርና ለመልካምም ቢሆን ለመጥፎ ነገር ያጠቃቀሙን ማወቅ መልካም ነው። በእርግጥ የኒ ሰውዬ ስራቸው የሚደገፍም ባይሆን ማለት ነው። ሌላው ኢንዶኔዥያ ውስጥም አንድ የመንግስት ኃላፊ በ2021 የሀገሪቱን በጀት የሚመለከት ወሳኝ ስብሰባ ላይ ተገኝተው በሚካፈሉበት ወቅት እርሳቸው በስልካቸው ስብሰባው እየተካሄደ ሌላ እንግዲህ ወሲብ ቀስቃሽ ነገሮችን ሲመለከቱም ተይዘው ከኃላፊነታቸውም ተነስተዋል። በ2021 ዊሊያም አሞስ የሚባሉት በካናዳ የፓርላማ አባል የነበሩትም ዙም ሚቲንግ ላይ መለመላቸውን እንደው ራቁታቸውን ታይተውም ነበረ። እሳቸው በእርግጥ ያጠፋሁት መስሎኝ ነው ቪዲዮውን እኔ ያላወቅኩም ብለው ይቅርታም ጠይቀው በኋላ ላይ ግን ያው ከስተታቸው አልተማሩም። በሌላ ጊዜ ደግሞ በቀጥታ ሲሸኑም በላይቭ ተይዘው ከዛ በኋላ ከኃላፊነታቸው እንዲነሱ ተደርጓልና የቪዲዮ ኮንፈረንሶች በመጡበት ወቅት በጣም ብዙ አነጋጋሪ ጉዳዮችም ተሰምተው ነበር። ስካይፕ የተሰኘው የበይነ መረብ መገናኛ ቴክኖሎጂ ለመጀመሪያ ጊዜ ይፋ የተደረገው ከ22 ዓመት በፊት በፈረንጆቹ 2003 ላይ ነበር። ይህ መተግበሪያ ይፋ ሲደረግ ብዙዎች በፈጠራ የተገረሙ ሲሆን ይህን የተረዳው ማይክሮሶፍት ኩባንያ ደግሞ ቴክኖሎጂውን በ8.5 ቢሊዮን ዶላር ገዝቶት ነበር በወቅቱ። ላለፉት ዓመታት ሰዎች፣ የተራራቁ ቤተሰቦች፣ ባልና ሚስቶች፣ የተነፋፈቁ ፍቅረኛሞችና የስራ መሪዎች ይህን ቴክኖሎጂ ተጠቅመው ጉዳያቸውን ፈጽመውበታል። አገልግሎቱ ከኢንተርኔት ውጪ ባለፈ በነጻ ይሰራ የነበረ ሲሆን ማይክሮሶፍት ኩባንያ ከቀጣዩ ግንቦት ወር ወይም ደግሞ ሜይ 5 ጀምሮ እንደሚዘጋም አስታውቋል። እንግዲህ ማይክሮሶፍት ኩባንያ ከኮምፒውተርና ላፕቶፕ ጋር የተያዙ ስራዎችን የሚያቀላጥፉ የዊንዶው ምርቶችን ሲያዘመን የመጣ ሲሆን እንግዲህ ስካይፕ ከለውጦቹ ጋር ተስማሚ ሆኖ እንዲቀጥል ሲያደርግ እንደነበረም ተዘግቧል። ይሁንና ዊንዶ 11 የተሰኘው ወይም ዊንዶ 11 የተሰኘው የጽሁፍ ማቀላጠፊያ መተግበሪያ ከስካይፒ ጋር ተስማሚ ሆኖ ባለመቀጠሉ አገልግሎቱን ለማቆም መገደዱም ተገልጿል። በመሆኑም ስካይፒን በመጠቀም የተለያዩ መረጃዎችን ሲጋሩ የቆዩ ተጠቃሚዎች መረጃዎቹን አስቀድመው እንዲያስተካክሉ ሲልም ኩባንያው አሳስበዋል። ማይክሮሶፍት ኩባንያ ቲምስ የተሰኘ ተመሳሳይ መተግበሪያ የሚያዘጋጀ ሲሆን ስካይፒን ሲጠቀሙ የነበሩ ተጠቃሚዎች ወደዛ ቲምስ እንዲዞሩም ምክረ ሀሳቡን ለግሷል፣ ወይም ደግሞ እንዲፈልሱ ማለት ነው። እንግዲህ ዋትሳፕ፣ ፌስቡክ እና ሌሎችም ማህበራዊ ትስስር መተግበሪያዎች ከስካይፒ የተሻለ አገልግሎት መስጠት መጀመራቸው ለስካይፒ መዳከም ሌላኛው ምክንያት ነው ተብሏል። እንግዲህ ፀሐይ አዘቅዝቃባታለች ስካይፒም እየተባለ ነውና ግብአተ ኢንተርኔቱ በቅርቡ እንደሚካሄድም ተሰምቷል። እንደዚህ አይነት ብዙ ታሪኮችም ተነበዋል። ስካይፒን ተጠቅመው ሲደዋወሉ የነበሩ ሰዎች ሊዘጋ ነው በመባሉ ቅር ተሰኝቷል የሚል ዜና ወጥቶ ነበርና ስካይፒ እኛ ሀገርም ስካይፕ ይሉታል አንዳንዶቹ በፊት የዚህ ኢንተርኔት ካፌዎች ውስጥ ትዝ ይላችሁ እንደሆነ በዴስክቶፕ ከላይ እንደ ዌብካም ነገር ተሰቅላ ሰዎች ውጭ ሀገር ካሉ ሰዎች ጋር ለመገናኘት ቤተሰቦች እናቶቻቸውን ልጅ ከውጭ ካለ ሰው ጋር ይገናኙ ነበር። ስራዎችም እንዲሁ ይሰሩ ነበርና ከዛ በፊት ቀደም ባለው ጊዜ በቀላሉ ውጭ ሀገር ካሉ ሰዎች ጋር እንዳሁኑ መደዋወል አይቻልም ነበርና በሞባይል ስልክም ሆነ በኖርማል የቤት ስልክም በምንደዋወልበት ጊዜ ከፍተኛ ነበር ዋጋው። በዚህ ምክንያት ቶሎ ማግኘት አይቻልም። የቪዲዮ ኮልም ብዙ ለማግኘት የምንናፍቃቸው ሰዎች ጋርም ያስቸግር ነበርና ስካይፒ እኛ ሀገር ኢትዮጵያ ውስጥ በተለይ ኢንተርኔት የነበራቸው ካፌዎች ወይም ደግሞ ኢንተርኔት ቤቶች የሚባሉ ነበሩ። እንግዲህ አሁንም ካሉ አይ ዶንት ኖ። እዛ ላይ እንግዲህ በሳንቲም ተከፍሎ ታይም እንደ መቁጠሪያ ነበረ። የ30 ደቂቃ የ1 ሰዓት የ10 ደቂቃም እንደዚህ እየተባለ ሰዎች እንዲጠቀሙ ይደረግ ነበርና አሁን ዘመኑ እንግዲህ አሁን ፈጥኖ በጣም ይገርም ነው። አሁን ዋትሳፕ፣ ቴሌግራም፣ ፌስቡክ፣ ሜሴንጀርም አሁን በቀላሉ መደዋወል ይቻላልና ብዙ አማራጮች አሉ። ያኔ ግን በቃ ጃኢብ ያስባለ ቴክኖሎጂ ነበር፣ ብዙዎችንም ያገናኘ ነበር።